ባለፈው ስለ ቱልት ስርጭቱ ባህሪውና አጠቃላይ የሚገኝበትን ነግሬያችኋለሁ። ዛሬ ደግሞ ልነግራችሁ የፈለግኩት በቱልት ወይንም ሮሚክስ ኔፓሌንሲስ ውስጥ ያሉ የኬሚካል ይዘቶችንና ጥቅማቸውን ነው። እንግዲህ ይህም ደግሞ በተለይ በዘመናዊው ሕክምናም ሆነ በባህላዊ ሕክምናም ከፍተኛ ጠቀሜታ ስላለው ነው። ስለዚህ ቱልት በውስጡ እንግዲህ በርካታ ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮች እንግዲህ በመጀመሪያ ደረጃ አንትራኩዊኖንስ የሚባለውን ንጥረ ነገር ይይዛል። ይሄ ንጥረ ነገር እንግዲህ በሆድ ውስጥ የምግብ መፈጨትን ለማንሸራሸር እና እንደዚሁ ደግሞ ሰገራን በቀላሉ እንዲወጣ ለማድረግ የሚረዳ ውህድ ነው። ጸረ እብጠትም አለው። እብጠትን፣ ህመምን ይከላከላል። ጸረ ባክቴሪያም ባህሪ ያለው፣ ጸረ ካንሰርም ነው። እንግዲህ በውስጡ ካንሰርን መከላከል የሚችል ውህድ በውስጡ ያለው ነው ማለት ነው። በተለይም ጸረ ካንሰርን ለመከላከል አንትራኩዊኖን በውስጡ ኢሞዲን የሚባሉ ንጥረ ነገሮችን ይዟል ማለት ነው። ስለዚህ ዋና ጠቀሜታው የምግብ መፍጫ ትንና እንደገና ደግሞ በሆድ ውስጥ ያሉ የተለያዩ ኢንፌክሽኖችን መከላከል ነው ማለት ነው። ሁለተኛ ኔፓታሌንስ የሚባለው ኬሚካል ነው በውስጡ እንግዲህ የሚገኘው። እንግዲህ ስለ ቱልት ነው አሁን የማወራችሁ። ዋና አጠቃቀሙ እንግዲህ ጸረ እብጠት፣ የተለያዩ እንግዲህ በሰውነታችን ላይ የሚታዩ የተለያዩ ምልክቶችን እነሱን እንደዚሁ ያስወግዳል። ጸረ ኦክሲዳንት እንግዲህ አደገኛ ሴሎችን ሊገሉ የሚችሉ ነገሮችን አስቀድሞ ይከላከላል። ጸረ ባክቴሪያም ነው። ስለዚህ ዋናው ጠቀሜታው እንግዲህ እብጠትን የመቀነስ እንደገና ደግሞ የሴሎችን የመጎዳት እንዳይጎዱ ለማድረግ የሚችል ነው። ሌላው ፍሎቮኖይድስ የሚባለው ኬሚካል ነው። እንግዲህ ይሄ ፍሎቮኖይድስ የሚባለው ኬሚካል ጠንካራ ጸረ ኦክሲዳንት ነው። ሴሎችን ከጉዳት ይጠብቃል። ጸረ እብጠት ነው። ቀጣይ እብጠቶችንም እንደዚሁ ይቀንሳል። የልብ ህመሞችንም ይቀንሳል ማለት ነው። የልብ ደም ስሮችን ጤናማ እንዲሆኑ ያደርጋል። የሰውነታችን በሽታን የመከላከል አቅምም ይደግፋል ማለት ነው። እንግዲህ ዋና ሚናውም የሰውነት ጥበቃና በሽታን የመከላከል ነው ማለት ነው። ሌላው አራተኛው ስቲቢኖይድስ የሚባል ነው። ስቲሊቦኖይድስ የሚባለው ደግሞ ጸረ ኦክሲደንት ነው። እጅግ ጠንካራ የሆኑና በተለይ ጎጂ የሆኑ ኬሚካሎችን በማስወገድ ይጠቅማል። እንደገና ደግሞ እርጅናንም ለመከላከል የሚችል ኬሚካል ነው ማለት ነው። በዛ ውስጥ ያለው ጸረ ካንሰር ወይንም ካንሰር ሊያመጡ የሚችሉ እንትኖችንም ደግሞ ንጥረ ነገሮችንም ደግሞ የያዘና ካንሰርን ለመከላከል የሚችል ነው። ስለዚህ ይህ ኬሚካል እንግዲህ በዋናነት ጸረ የእርጅና ምክንያቱም የሴሎችን እድሜ ባረዘመ ቁጥር እርጅናንም እንደዚሁ ይቀንሳል ማለት ነው፣ ቶሎ የማርጀትን። ስለዚህ በቀጣይም በሽታን የመከላከል አቅም አለው ማለት ነው። ስለዚህ በማጠቃለያ እንግዲህ እነዚህ አንትራኩዊኖንስ የሚባሉት የምግብ መፈጫና ጸረ ባክቴሪያ ሲሆኑ ኔፓሌንሲስ የሚባሉት ደግሞ ጸረ እብጠት፣ ጸረ ኦክሲደንትስ ናቸው። ፍሎቮኖይድስ ደግሞ ሴሎችን የመጠበቅና በሽታን የመቋቋም አቅም የሚያሳድጉ ናቸው። ስቲቢኖይድስ የሚባሉት ደግሞ ጸረ እርጅና፣ በሽታን የመከላከል አቅም ያላቸው ናቸው ማለት ነው። እንግዲህ ሮሚክስ እንግዲህ ቱልት ሌሎች ጥቅሞችም አሉት። ለምሳሌ የኢንዱስትሪያል ጠቀሜታ አለው። ምክንያቱም የአረንጓዴ ዝገትን ወይም አረንጓዴ በተለያየ መንገድ አረንጓዴነትን የሚያጠፉ ነገሮችንም ይከላከላል። ይህም እንግዲህ ለምሳሌ ብረት
በአሲድ ጋር ሲገናኝ ዝገት ይኖረዋል። ይህንን ሁሉ ለመከላከል ይረዳል ማለት ነው። በሌላ በኩል ደግሞ ሩሚክስ ቱልት በጣም የሚገርም ነው። አፈርንም ያጸዳል። ምክንያቱም በአፈር ውስጥ ከፍተኛ የሆኑ የብረት የኬሚካሎች ማዕድኖች በብዛት ካሉና አፈሩ ደግሞ ለእጽዋት የማይመች ሁኔታ በሚሆንበት ጊዜ እነዚህን ያከማቻል ማለት ነው። ስለዚህ አፈርን የማጽዳት ስራው ለምሳሌ ካንዲየም የሚባለውን ኬሚካል፣ ሊድ የሚባለውን ኬሚካል፣ ኮፐር የሚባለውን ንጥረ ነገር፣ ዚንክ የሚባለውን ንጥረ ነገር እንደገና ሌሎች ከባድ ኬሚካሎችን በመሰብሰብ እንግዲህ አፈር እንዲጸዳ ያደርጋል ማለት ነው። ሌላው ያው እነዚህን ሁሉ ጥቅም ሲሰጥ ሩሚክስ ኔፓሌንስስ አንዳንድ ጉዳቶች ሊኖሩት ይችላሉ። ምክንያቱም በአፈር ውስጥ በሚኖርበት ጊዜ ወይም አንዳንድ ዝርያዎች ኦክሳሊክ አሲድ የከፍተኛ መጠን ካላቸው ይህ ኦክሳሊክ አሲድ ደግሞ የኩላሊት ጠጠር ሊያስከትል ይችላል። ስለዚህ ይህን መጠንቀቅ ያስፈልጋል ማለት ነው። ምክንያቱም ለምንድን ነው ኩላሊትን ሊጎዳ የሚችለው? ቱልትን በከፍተኛ ደረጃ ከተጠቀምነው ሊጎዳን የሚችለው ምንድን ነው? እነዚህን የማዕድናትን የሚሰበስብ ስለሆነ እነዚህ ማዕድናት ደግሞ ኩላሊታችን ውስጥ ከተከማቹ ደግሞ የኩላሊት ጠጠር ሊያስከትል ስለሚችል ጥንቃቄ ማድረግ ያስፈልጋል ማለት ነው።